መስቀል አደባባይን ማን ፈቅዶላቸው ነው የሚያድሱት የሚለው የእስክንድር አይነት አስተሳሰብ ነው። አንተ ማን ሆነ ነው ኢትዮጵያዊነት የምትሰጠኝ የሚለው ማለት ነው። ሀገር የሚያስተዳድርን መንግስት ከተማ የሚያስተዳድረውን አንተ ማን ነህ የምታድስ የምትሰራ አትንካ፣ ከተማ አታጽዳ፣ ሁሉ ነገር ባለበት ይቀመጥ፣ አንተ ጊዜያዊ ነህ፣ የኔን ፍቃድ ታስፈጽም እንደሆነ አስፈጽም። ኢትዮጵያዊነት ማለት እኔ የሰራሁት የድሮ አለ አስተሳሰቤ። ሶ መስቀል አደባባይ ከናዋራው ይቀመጥልኝ የሚለው እስክንድር የሚደግፉ ሰዎች ናቸው። አሁን አማራ እንዳይገባ ተከለከለ ይላል። ዛሬ የደቡቡንም አምኗል። ደቡብ እንዳይገባ ተከለከለ። ከኦሮሚያ ግን ሰዎች እኮ ሲፈተሹ እንዳይገቡ ሲከለከል ነበር። የጸጥታ ችግር ሲኖር እነሱን ኮላተራል ነበሩ። የልማት ተነሺዎች አማራ ነበር የሚነሳው ይላል። ሌላውስ ብሔር ብሔረሰብ ኦሮሚያ ውስጥ ወይም ደግሞ ፍንፍኔ አዲስ አበባ ውስጥ ይኖር የነበረው ብሔር ብሔረሰብ ከካሳንቺስ እስከ ፒያሳ ሲነሳ እሱን ኮላተራል ነበር። አማራ ብቻ ነው የሚቆጠረው ማለት ነው። ይሄ ነው ሽፍንፍን። አንድ ፊቱን አሁን የዩሪ ብሔርተኝነት አውቀዋለሁ፣ የናኪላን አውቀዋለሁ፣ አይናለሁ የሚሉትም ጠርተው ነው ስማቸውን አማራ ነኝ እኔ ብሎ ቆሞ ነው የሚናገረው። ወኔ ያለው አይልሙስሙስም። ተደብቆ የፌክ ኢትዮጵያኒዝም ይዞ አይመጣብህም። እናንተ እኮ የሚያስጠላው ነገራችሁ መንግስት ሆኖ የተቀመጠው ሰውዬ ብሔሩ ኦሮሞ ስለሆነ ከንቲባዋ ማን ፈቅዶላት ነው መስቀል አደባባይ የምታድሰው ትላላችሁ። ፌስታል ይዛችሁ ሄዳችሁ ከዛ ሲፈናቀል ደግሞ እንትን ወይም ለልማት ሲነሳ አማራው ይቆጠር፣ ኦሮሞ ኮላተራል ነው፣ ጉራጌው ኮላተራል ነው፣ ቤንሻንጉሉ ሌላው ኮላተራል ነን ማለት ነው። 80 ኮላተራል ብሔር፣ አንድ አማራ የሚባል ብሔር ግን ኢትዮጵያዊነት የሚል ልብስ። ይሄንን ነው አንተ እውነትን ነው የተናገርከው። ይሄንን ነው እኛ ለመቀበል የምንቸገረው። ከውጪ አትገቡም ተባለ። አማራ በሰራው ከተማ እንዳትገቡ ተባለ። ኦሮሞ የሚሰራው ጉራጌ የሚሰራው ከተማ እኮ ነው ደቡብ እንዳትገቡ ተብሏል ብለህ ዛሬ አመንክ። ከኦሮሚያ ክልል ላይ ከወለጋ ከተለያየ አቅጣጫ እንዳይገቡ ሰዎች የፍተሻ የጥበቃ የማቆም ስራ ተሰርቶ ያውቃል። ለጸጥታ ሲባል እነሱ ምንድናቸው? ኮላተራል ናቸው። ለምን? ብሔራቸው ሌላ ስለሆነ። አማራ ስትሆን ኢትዮጵያዊ ነህ፣ ሌላ ስትሆን ኮላተራል ነህ ማለት ነው። ይሄን አይነት ፖለቲካችሁ ነው የሚያስጠላው። ይሄን ፍርጥ አድርገን መናገር አለብን ፊት ለፊት። ቢኮዝ አሳዘኑኝ። እኔ አሁን ይቅርታ አድርግልኝና እነ መስፍኔን ዋንጋሪ የኦሮሞ ልጆች ከሌላ ብሔር የሆኑ ኢትዮጵያዊነትን የሚያቀነቅኑ ወንድሞቼ አንጀቴን ነው የሚበሉኝ። ሊያድበሰብሱ እንደምንም ብለው አልመጥምጠው ሊያስተካክሉት ሲሞክሩ ኤርትራ ሲወስዱት የማይወስዱት ቦታ የለም። ተቸገሩ እኮ። የምትሉት ነገር ግልጽ ነው፣ እናውቀዋለን። ፍርጥ አድርጋችሁ በሉት፣ ፊት ለፊት ውጡ፣ ማስካችሁን አውልቁ። ይሄ ነው ትክክለኛው ነገር እንጂ ዝም ብሎ ወደዛ ወደዚህ ማሰሩ ብዙ የሚያዋጣን አይመስለኝም። ስለ እኩልነት ከሆነ ችግራችሁ አሁን ይሄ ፌክ ኢትዮጵያኒስት፣ እኔ ኢትዮጵያኒዝም ትክክለኛ እኔም ኢትዮጵያኒስት ነኝ የምለው ኢትዮጵያኒስትነት አለ። ብሔርተኝነቴ የኦሮሞ ብሔርተኝነቴ አድጎ የገባበት ኢትዮጵያኒዝም ነው ለኔ ኢትዮጵያኒዝም ማለት። ለብሔሬ ያለኝ ጥያቄ የመለሰች ኢትዮጵያ፣ የምሞትላት የሚኖርላት ኢትዮጵያ ናት። ህገ መንግስቷ እኔንም የሚያውቅ ሀገሪቱም እንደ ሀገር የምታውቀኝ፣ ሲዳማውም ኢትዮጵያኒስት ሲሆን የሲዳማ ጥያቄ ተመልሶለት፣ ወላይታውም እንደዛ። እቺ ናት ኢትዮጵያ ማለት። የዛች ኢትዮጵያ ኢትዮጵያኒስት ነኝ እኔ። የእናንተ ኢትዮጵያ ኢትዮጵያኒስት አይደለሁም። አማራው ሰው ነው፣ አማራው ኢትዮጵያዊ ነው፣ ሌላው ኮላተራል ነው። ለልማት ሲነሳ ከውጭ አትገባም ሲባል አማራው ይቆጠራል፣ ሌላው ኮላተራል ሆኜ የምኖርበትን ኢትዮጵያኒዝም አልቀበልም። እሱን ኢትዮጵያኒዝም አትጭንብኝም። ትክክለኛው ኢትዮጵያኒዝም ህገ መንግስታዊ ማዕቀፍ ያለው ኢትዮጵያኒዝም ነው። እሱን አትፈልጉትም፣ እሱን ትጠሉታላችሁ። ቴዲ አፍሮ የተናገረበትን ምክንያት የዘፈነበትን ቅኔ ለመፍታት መቸገር የለብኝም። መጥቶ ሲደርስ እናንተ ጋር ሲደርስ ምን እንደፈጠረ አይቼዋለሁ፣ ሽታውን አውቀዋለሁ። ውሃ እኮ እሳት ያጠፋልም እሳት ይፈጥራልም። አንዳንድ ኮንሰንትሬት የሆኑ ሜታል አይተሞች እንደነ ሶዲየም ላዩ ላይ ውሃ ሲጨምርበት ኮምባስት ያደርጋል፣ ይፈነዳል። አይ ውሃ ነው ያፈሰስኩት ማለት አትችልም። ምን ላይ ነው ያፈሰስከው ነው። ዛሬ ያለው የፖለቲካ ማዕቀፍ ላይ ዛሬ ያለው ቴንሽን ላይ ቴዲ አፍሮ እየጨመረው የተናገረው የዘፈነው ነገር ይሄንን ነው ኮምባስት ያደረገው። ይሄንን ነው የፈጠረው። ሪአክሽናችሁን እናያለን። ጥሩ ነው፣ ደስ ይለኛል። እኔ እንደነ መስፍን ፈይሳ አይነት እንደነ ዋንጋሪ አይነት ሰዎችን ሌሎችን ብሔር ብሔረሰቦች ህዝቦች ውስጥ ያሉትን አልቆ ተጠናቆ ወደ ኢትዮጵያዊነት ልንገባ ያለ ነው። ቆም ብለን ኦኬ አብረን እንግባ ከእናንተ ጋር ተስተካክላችሁ ኑ እንድንል ይረዳናል። ቢኮዝ የእናንተ ኢትዮጵያኒስትነት የውሸት ኢትዮጵያኒስትነት ነው። የምትመኟት ኢትዮጵያ እኛ በህዝቦች ትግል ያፈረስናትና ያደስናት ኢትዮጵያ ነች። ኢትዮጵያ ታድሳ ዛሬ መላው የኢትዮጵያን ህዝብ ብሔር ብሔረሰብ ሃይማኖቶች እኩል ናቸው ብላ የምታምናት እውነት ጥያቄያችሁ ስለ እኩልነት ቢሆን
ከህገ መንግስቱ በላይ እኩልነትን የሚያቀነቅናለ አንቀጽ 8ን ሄደ ፕሪያምብሉን እኩል ናችሁ ይላል እኮ እውነት ስለ ሰዎች አይገደሉ ቢሆን አንቀጽ 15ን 16ን ሄደ እስቲ ሰዎች እንዳይገደሉ የህገ መንግስቱ እኮ በደንብ አድርጎ ያስቀምጥልሃል አንተ አንቀጽ 3ቱን የምትፍቀው ይቀደድ የምትለው ህገ መንግስት ማለት ነው እንደ ኢትዮጵያኒስት ነኝ ብለህ መተ ያይለ ስላሴ የተናገሩትን ወንድማማችነት ተነግረኛ ያይለ ስላሴ እኮ የኢትዮጵያ መሬትም ህዝቡም ንብረታቸው ነው ተብሎ ስዩመ እግዚአብሔር እኮ ናቸው አንበሳም ነገደ ይሁዳ ተብሎ ንብረት አድርጎ ነበር የሚያስተዳድር አንተ ጉልታለ የኦሮሞ ህዝብ የሲዳማው ህዝብ የደቡቡ ህዝብ ጭሰኛ ነው አርሶ ሲሶ ለቤተ መንግስት ሲሶ ለቤተ መቅደስ ሲሶ ልጆቹን ለማሳደጊያ የሚዳክርበትን ታይም የነበረው ይሄን ኢትዮጵያኒዝም ነው የምትመኘው እረፉ ሰብሰብ በሉ ምንለው ለዚህ ነው ብሔርተኛ ከሆናችሁ ደስ ይላል የአማራ ብሔርተኛ ከሆንክ ያንተም ጥያቄ ተመልሶ የኔም የኦሮሞ ብሔርተኛ የትግራይ ብሔርተኛ ተመልሶ ኢትዮጵያ የሁላችን ናት መብታችን የሚከበርባት እኩል ይሆንባት የሚለው ነው እቺ ኢትዮጵያ ለኔ ትሆነኛለች ኢትዮጵያኒስት ነኝ እሷ ላይ ደርሰናል ህግ አለን የሚያስፈልጉ ነገሮች የቀሩን ነገሮችን ተመካክረን እንሙላና ሁሉም ኢትዮጵያኒስት ይሁን አንዱ ላፍርሳት የሚል አንዱ ልገንባት የሚል ኢትዮጵያ አትኖረን ያስማማናል አይና ተመለስ ኃይለ ስላሴ ጋር ይዤ ሄዳለሁኝ እስከዛ ድረስ መስቀል አደባባይንም ከነካህ እጮሃለሁኝ ፌስታል ይዤ ወጥቼ ሁሉን ነገር ያማራ አድርጋለሁኝ ያለማሆን ነገር በነገራችን ላይ ምንም ብታደርጉት የሚጠግብ አይደለም እውነተኛ ፍላጎታቸው የሁሉናት እኮ ይላል አሁን ዘፈኑ ላይ እንኳን አሸገሩ የሁሉ አይደለም ወይ መላዋገሩ ይላል አንቀጽ 40 ነው አንቀጽ 3 ማለት እኮ የህገ መንግስቱ የምትጠላው ህገ መንግስት ባንዲራውን የምትጠየፈው ህገ መንግስት እኮ አንተ አሁን ዛሬ ኢትዮጵያዊነት እሱ አይደለም ግን እውነተኛ ፍላጎታችሁ ምንም ብታደርግለት አይረካም ይሄን ብዬ ጨርሳለሁ ሰዓት ምን ያህል እንዳለኝ አላውቅም በጣም መልካም በቃ 2 ደቂቃ የሚፈጅ ነገር ነው የበላይነትን የሚመኝ ብሔርተኝነት አሁን እነሱ ኢትዮጵያኒስት ብለው የሚያመጡት በሽፋን ስር ያለ ኢትዮጵያኒዝም ማለት ነው ወደ ጥንታዊ ኢትዮጵያ እንመለስ የብሔር ብሔረሰቦችና ህዝቦች ሃይማኖቶች እኩልነትን አልቀበልም እዚህ ባንዲራ ላይ ያስቀመጥከውን ኮከብ አንሳው እሱ ኮከብ የኔን መመኛትን የጥንቷን ኢትዮጵያ ፍቶብኛል የሚሉት ሱዶ ኢትዮጵያኒስቶች እኩልነት የማይፈልጉ የበላይነት አይጠግብም ምንም ብታረግለት አይጠግብም ቀደም መስቀል አደባባይ ሲሰራ ወጥቶ መጮህ አይደለም ናዲስ ታይምስ እዚህ መተው ግማሹ ሲነሳ ለልማት ተነሺ አማራው ይቆጠራል ኦሮሞ ኮላተራል ነው ሌላው ኮላተራል ነው የሚሉትን እብደት አይደለም እንብል የሶስት የአራት ነገስታትን ቤተ መንግስት የገነባ መሪ ነው ያለው ስለ አንዱም አይናገሩ ይሸሹታል ለመቶ ምናምን አመት አድዋን የምናከብርበት ሙዚየም ምንም የለንም በነገራችን ላይ የምኒልክ ሐውልትን ለራሷ ከእዝን ገንዘብ በተረፈ የተሰራ ነው እንጂ ቴንክ ዩ ስለ አድዋ አይደለም ለመጀመሪያ ጊዜ ነው ከመቶ ምናምን አመት በኋላ ለአድዋ ትክክለኛ ቋሚ የሆነ ነገር ተሰራው እንዲህ ብለው አይናገሯት ሊያጥላሉት ይሞክራሉ የአራት ነገስታት ስራ የአድዋን ስራ የሺህ አመት አጀንዳ የሆነውን የአባይን ገድበህ ብታስቀምጥ እሱን ለመናገር ያንሳቸው ለማሳነስ በኢህአዴግ ጊዜ ነው የተሰራውን ሁሉ እንደዚህ ይላል በምንም ተአምር ሪኮግናይዝ አያደርግልህም እና አሁን እዚህ ጋር የምንቸገረው ነው ዋንጋሪ እንትና መስፍኔ የምትጨነቁት ጥርት አድርጋችሁ ወቁት ይሄ አካል ኢትዮጵያኒስት ነኝ ይልሃል እንጂ ውሸቱን ነው የበላይነት ነው የሚፈልገው አንተ ወይ ትገዛለህ አትልሙስሙስ ወይ ትገዛለህ ወይ ስነ ስርዓቱን ይዞ እኩልነትን ያከብርልሃል በጣም ዴንጀረስ የሆነ ነውና የፈለግከውን ብታደርግለት የተቀበረውን የባህር በር ጥያቄ አንስተህ ይሄው አንድ ነገር አይናገርም የባሰ ከኤርትራ ጋር ከምናምን ጋር ከግብጽ ጋር ሆኖ ነው ሊወጋህ የሚሞክረው ይሄ ኢትዮጵያኒዝም አይደለም የበላይነት ትግል ነው የአንድ ብሔር የአንድ ማንነት የአንድ ሃይማኖት ራሱን ገልጦ እየመጣ ነው በጣም ደስ ብሎኛል ቴዲ ትልቅ ነው ባይዘው ቴዲ ወደዋለሁ አሁንም ማደንቀው አርቲስት ነው ይሄንን ስለገለጠልን ራሱ ትልቅ ስራ ነው ብሔር ብሔረሰቦች ነቅተው ትግላቸውን ፕሮቴክት እንዲያደርጉ ይረዳናል አመሰግናለሁ